በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ሐምሌ 5 ቀን የብርሃናተ ዓለም የቅዱስ ጴጥሮስንና የቅዱስ ጳውሎስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ በዛሬቱ ዕለት ሐምሌ 5 ቀን ቤተክርስቲያናችን ታላቅ መንፈሳዊ ደስታን የምታደርግበት፣ በአንድ በኩል የጾመ ሐዋርያት ፋሲካ ወይም ደግሞ ፍቼ የሚከበርበት፣ በሌላ በኩል ደግሞ የብርሃናተ ዓለም የቅዱስ ጳውሎስና የቅዱስ ጴጥሮስ የዕረፍታቸውና የሰማዕትነታቸው መታሰቢያ የሚከበርበት ታላቅ በዓል ነው። ሊቀ ሐዋርያት ቅዱስ ጴጥሮስ ቁልቁል ተዘግዝቆ ያረፈበትና ሰማዕትነትን የተቀበለበት፣ ብርሃነ ዓለም ቅዱስ ጳውሎስ ደግሞ አንገቱን በሰይፍ ተቀልቶ ያረፈበትና ሰማዕትነትን የተቀበለበት ታላቅ ዕለት ነው። ስለዚህ ዛሬ የብርሃናተ ዓለም የቅዱስ ጴጥሮስንና የቅዱስ ጳውሎስን ዓመታዊ ክብረ በዓል ስለምንድን ነው የምናከብረው ስንል በዓለ ዕረፍታቸው ስለሆነ ነው። ታዲያ በዓለ ዕረፍታቸው ስለሆነ ነው ብለን ብቻ ማለፍ ሳይሆን ታሪኩ እንደምንድን ነው የሚለውን ልናውቅ ያስፈልጋል። እንግዲህ ከቅዱስ ጴጥሮስ ስንጀምር ቅዱስ ጴጥሮስ የቀድሞ ስሙ ስምዖን ይባል ነበረ። የተወለደው በገሊላ አውራጃ በምትገኝ ቤተሳይዳ በተባለች ከተማ ላይ ነው። ታዲያ በዚች ከተማ ላይ ኑሮና ተግባሩ አሳ ማጥመድ ነበረ። ታዲያ አሳ በማጥመድ ሁኔታ ውስጥ ሳለ ከዕለታት በአንደኛው ቀን ቀኑን ሙሉ አሳ ለማጥመድ መረባቸውን ሲጥሉ ቢውሉም እንኳን ምንም አይነት አሳ መያዝ አልቻሉም። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እነርሱ መጥቶ መረባቸውን ሲያጥቡ አገኛቸው። ለምን ካልን ቀኑን ሙሉ ሲደክሙ አሉ። ነገር ግን ሊይዙ ስላልቻሉ መረባቸውን አጣጥበው ለማስቀመጥ ሲያጥቡ ሲያሉ ጌታችን ወደ እነርሱ ቀርቦ መረባቸውን ሲያጥቡ ቢያገኛቸው ወደ ታንኳው ገብቶ ማስተማር ጀመረ። ወደ ስምዖን ታንኳ ገብቶ ማስተማር ጀመረ። ጌታችን ካስተማረ በኋላ በሉቃስ ወንጌል ምዕራፍ 5 ቁጥር 4 እስከ 10 ስንመለከት እንደምናገኘው ወደ ጥልቁ ፈቀቅ በል መረቦቻችሁንም ለማጥመድ ጣሉ አላቸው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ሲናገር ቀኑን ሙሉ ስንለፋ ውለናል፣ ነገር ግን ምንም አይነት አሳ ልናጠምድ ልንይዝ አልቻልንም። ነገር ግን አንተ ስላዘዝከን እናደርጋለን፣ በአንተ ስም ይህንን መረብ እንጥላለን ብለው መረቦቻቸውን ጣሉ። ከዚህ በኋላ እጅግ ብዙ የሆኑ አሳዎችን መረባቸው ያዘ። መረባቸው መሸከም አቅቶ እስከሚበጣጠስ ድረስ ብዙ አሳዎችን ያዙ። አሳዎቹን ወደ ታንኳዎቻቸው እየጨመሩ እጅግ ብዙ አሳ ስለያዘላቸው እጅጉኑ ስለደከማቸው እነርሱ ብቻ ሳይሆኑ ሌሎች ታንኳዎች ላይ ያሉትን ሌሎችን መርከበኞችም ጭምር እንዲያግዟቸው ጠርተው ብዙ አሳዎችን ማጥመድ ቻሉ። ከዚያ በኋላ ጌታችን ስምዖንን እንዲህ አለው፣ ካሁን ጀምሮ አሳ የምታጠምድ አይደለህም፣ ካሁን ጀምሮ አንተ ሰዎችን የምታጠምድ ትሆናለህ አለው። የሉቃስ ወንጌል ምዕራፍ 5 ቁጥር 4 እስከ 10 ስትመለከቱ እንደምናገኘው ጌታችን ቅዱስ ጴጥሮስን ወይም ደግሞ ስምዖንን ይህንን ቃል ሲናገረው እርሱ እጅጉኑ ደስ አለው። ከዚያ በኋላ ያንን ሁሉ የምድራዊ ሕይወት መተዳደሪያ የሆነውን መረቡንና ታንኳውን ትቶ ጌታችንን ተከተለው።
በምድር ላይ ያፈራው ሀብት ንብረቱ ሁሉ አያስፈልገኝም አለ። ሁሉን ነገር ትቶ ጌታችንን ተከተለ። ጌታችን መድኃኒታችን ኢየሱስ ክርስቶስም ታዲያ የወደፊት አገልግሎቱንና ጽናቱን በማየት ጴጥሮስ ብሎ ስም ሰጠው። ጴጥሮስ ማለት አለት ወይም ደግሞ መሰረት ማለት ነው። ስምዖን የነበረ ስሙን ቀይሮ ጴጥሮስ ብሎ ጠራው። ታዲያ ከዕለታት በአንደኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጵስዩስ ቂሳርያ አውራጃ ላይ ሳለ ደቀ መዛሙርቱን አንድ ጥያቄ ጠይቋቸው ነበረ። ሰዎች የሰውን ልጅ ማን ይሉታል ብሎ ጠይቋቸው ነበረ። ይህንን ጥያቄ በጠየቃቸው ጊዜ ሌሎች ሐዋርያት የሰሙትን የተለያየ አስተያየት ሲናገሩ፣ ቅዱስ ጴጥሮስ ግን በመንፈስ ቅዱስ ተመርቶ ታላቁንና መሠረታዊውን የክርስትና እምነት መሰከረ፣ ተናገረ። ምን ብሎ መለሰ ስንል የማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ተመዝግቦ እንደምናገኘው አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ መሰከረ፣ ተናገረ። ጌታችን መድኃኒታችን ኢየሱስ ክርስቶስም ታዲያ በዚህ ምስክርነቱና ለጌታው ባለው ፍቅር ምክንያት እንዲህ ብሎ ተናገረው። አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሠራታለሁ፣ የገሃነም ደጆችም አይችሏትም፣ የመንግሥተ ሰማያትንም መክፈቻ እሰጥሃለሁ በማለት የሐዋርያት አለቃ ወይም ደግሞ ሊቀ ሐዋርያት አድርጎ ሾመው ማለት ነው። የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ጀምሮ ስትመለከቱ እንደምታገኙት ታዲያ ቅዱስ ጴጥሮስ መንፈስ ቅዱስ ከወረደ በኋላ በታላቅ ኃይል ወንጌልን መስበክ ማስተማር ጀመረ። በአንድ ቀን ስብከቱ ብቻ 3000 ሰዎችን አሳምኖ አጥምቋል። ወገኖች ያስተውሉ። በአንድ ቀን ስብከቱ ብቻ 3000 ሰዎችን አሳምኖ አስተምሮ ካለማመን ወደ ማመን አምጥቶ አጥምቋቸዋል። ዛሬ የእኛ ስብከት የስንቶችን ልብ ነክቶ ስንቶችን ካለማመን ወደ ማመን አምጥቶ ይሆን ወገኖቼ? ቅዱስ ጴጥሮስ ግን በአንድ ቀን ስብከቱ 3000 ሰዎችን አሳምኖ አጥምቋል። ቅዱስ ጴጥሮስ በእስያ፣ በሮም፣ በሰማርያ በሌሎችም አገሮች እየተዘዋወረ ወንጌልን ሰብኳል። ከተሰጠው የጸጋ ብዛት የተነሳ የጌታችን ኃይል በእርሱ ላይ ይሠራ ስለነበረ ሕመምተኞችን ወደ አደባባይ አውጥተው ጴጥሮስ ሲያልፍ ቢያንስ በጥላው እንዲጋረዱ በአልጋና በወሰካ ያኖሯቸው ነበረ። ምክንያቱም ሁሉም ይፈወሱ ስለነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰጠው ኃይል ቅዱስ ጴጥሮስ ከተሰጠው የጸጋ ብዛት የተነሳ በጥላው ሕሙማንን ይፈውስ ነበረ። እርሱ ሲያልፍ ጥላው ያረፈባቸው ሕሙማን ይድኑ ይፈወሱ ነበረ። ይህንንም ደግሞ የሐዋርያት ሥራ ምዕራፍ 5 ቁጥር 15 ጀምሮ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። ስለዚህም ጴጥሮስ ሲያልፍ ጥላውም ቢሆን ከእነርሱ አንዱን ይጋርድ ዘንድ ደዌያንን ወደ አደባባይ አውጥተው በአልጋና በወሰካ ያኖሯቸው ነበረ ይላል። እነዚህን ሕመምተኞች ወደ አደባባይ የሚያመጧቸው በአልጋ ላይ አስተኝተው አደባባይ ላይ የሚያደርጓቸው ጴጥሮስ በዚያ በኩል ሲያልፍ ጥላው እንዲያርፍባቸው ነበረ። ጥላው ሲያርፍባቸው እነዚያ ሕሙማን ላይ ይፈወሱ ይድኑ ነበረ። በእውነት ክብር ለአምላካችን ይሁን። ቅዱስ ጴጥሮስ በቃል ከማስተማሩም በላይ ዛሬ በቅዱስ መጽሐፍ ውስጥ የምናገኘውን 2 የጴጥሮስን መልእክት አጽፎልናል። ታዲያ ቅዱስ ጴጥሮስ ረፍቱ እንደምንድን ነው ቢሉ የሮም ንጉሥ ኔሮን በክርስቲያኖች ላይ ጽኑ ስደት ባወጀ ጊዜ ቅዱስ ጴጥሮስ በሮም ሲያስተምር ቆይቶ የሮም መኳንንት እንዳይገድሉት ትጥቁን ለውጦ ከሮም ሲወጣ ጌታችን መስቀል ተሸክሞ ተገለጠለት። ጴጥሮስም ታዲያ በዚህ ጊዜ አቤቱ ጌታዬ ሆይ ወዴት ትሄዳለህ አለው። ጌታችንም አንተ መንጋህን ጥለህ ስትወጣ እኔ ዳግመኛ ልሰቀል ወደ ሮም እሄዳለሁ አለው። ያን ጊዜ ቅዱስ ጴጥሮስ ጌታ አስቀድሞ የተናገረውን የትንቢት ቃል አሰበ። በዮሐንስ ወንጌል ምዕራፍ 21 ላይ ስንመለከት እንደምናገኘው ስትሸመግል ግን እጆችን ትዘረጋለህ፣ ሌላውም ያስጣጥቅሃል፣ ወደማትወደውም ይወስድሃል የሚለውን ያንን ቃል አሰበ። ይህንን አሟሟቱን የሚያመላክት ቃል አስቦ በደስታ ወደ ሮም ተመለሰ። ወገኖቼ ታዲያ ሮማውያን አንድ ሕግ ነበራቸው። ሮማውያን የእነርሱ ዜግነት ያለውን ሰው በአንድ ቅጣት ብቻ እንዲቀጣ ያደርጋሉ። የእነርሱ ዜግነት የሌለውን ሰው ደግሞ በ2 ቅጣት እንዲቀጣ ከዛም በላይ ባለ ቅጣት እንዲቀጣ ሕግ ነበራቸውና
ሊቀ ሐዋርያት ቅዱስ ጴጥሮስ ደግሞ ሮማዊ ስላልነበረ በግርፋትና በእስራት እንዲቀጣ ከተደረገ በኋላ በመስቀል ላይ ሊሰቅሉት ይዘውት ሄዱ። አስተውሉ። የሮም ዜግነት ቢኖር ኖሮ በአንድ ቅጣት ብቻ ነበር የሚቀጣው። ይገረፍ ከተባለ መገረፍ ብቻ ነበረ ቅጣቱ። ይታሰር ከተባለ መታሰር ብቻ ነበረ ቅጣቱ። ይገደል ከተባለ መገደል ብቻ ነበረ ቅጣቱ። ነገር ግን ሮማዊ ስላልነበረ ሊቀ ሐዋርያት ቅዱስ ጴጥሮስ በግርፋትም በእስራትም በሞትም በስቅላትም እንዲቀጣ አደረጉት። ታዲያ ሊቀ ሐዋርያት ቅዱስ ጴጥሮስን ሊሰቅሉት ይዘውት ሲሄዱ ሊቀ ሐዋርያት ቅዱስ ጴጥሮስ እነዛን ሰቃዮቹን አንድ ነገር ለመናቸው። እባካችሁ አለ፣ እኔን ከመስቀላችሁ በፊት አንድ ነገር ላስቸግራችሁ፣ እምቢ እንዳትሉኝ፣ እኔ አድርጉኝ እንደምለው አድርጉኝ አላቸው። እሺ ምን ፈለግክ ሲሉት፣ እኔ እንደ ጌታዬ ቀጥ ብዬ ልሰቀል አይገባኝም። ስለዚህ እኔ ቁልቁል ተዘግዝቄ ነው መሰቀል ያለብኝ። ስለዚህ እንደ ጌታዬ ቀጥ አድርጋችሁ ሳይሆን ቁልቁል ዘግዝቃችሁ ስቀሉኝ አላቸው። እነዚያ ሰዎችም እሺ እኛ መንገዶን ብለው ቀጥ አድርገው ሳይሆን ቁልቁል ዘግዝቀው ሊቀ ሐዋርያት ቅዱስ ጴጥሮስን ሰቀሉት። በዛሬቱ ዕለት ሐምሌ 5 ቀን ቁልቁል ተዘግዝቆ ተሰቅሎ ሰማዕትነቱን በታላቅ ትሕትና የፈጸመበት ዕለት ነው ሊቀ ሐዋርያት ቅዱስ ጴጥሮስ ማለት ነው። በእውነት በረከት ረድኤቱ በሁላችን ላይ ይደርብን። የመንግሥተ ሰማያት መክፈቻ ቁልፍ የተሰጠው ሊቀ ሐዋርያት ቅዱስ ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ ብሎ የተናገረው ሊቀ ሐዋርያት ቅዱስ ጴጥሮስ ጌታችን በዛ በመከራው ጊዜ አንተ ትክደኛለህ፣ ዶሮ ከመጮህ በፊት ትክደኛለህ ብሎት የነበረ፣ ኋላ ግን ዶሮ ሲጮህ የዶሮም መጮህ አስተውሎ ንስሐ የገባ ስቅስቅ ብሎ አልቅሶ ንስሐ የገባው ሊቀ ሐዋርያት ቅዱስ ጴጥሮስ ዛሬ ሐምሌ 5 ቀን ቁልቁል ተዘግዝቆ ያረፈበትና ሰማዕትነትን የተቀበለበት ታላቅ ዕለት ነው። ለዚህ ነው ይህንን ታላቅ ክብረ በዓል የምናከብረው። የሊቀ ሐዋርያት ቅዱስ ጴጥሮስን በእንዲህ ሁኔታ ከተመለከትን ብርሃነ ዓለም ቅዱስ ጳውሎስስ በዚህ ዕለት ምን ያደረገበት ነው ስንል ብርሃነ ዓለም ቅዱስ ጳውሎስም ደግሞ በዛሬቱ ዕለት አንገቱን በሰይፍ ተቆርጦ ሰማዕትነትን የተቀበለበት ነው። ይህስ እንደምንድን ነው ታሪኩ ካልን ቅዱስ ጳውሎስ ለአገልግሎት ከመጠራቱ በፊት ስሙ ሳውል ይባል ነበረ። በዘመኑ ከነበረው ከታላቁ የኦሪት ምሁር ከገማልያል እግር ስር ተቀምጦ የኦሪትን ሕግና የነቢያትን መጻሕፍት በሚገባ የተማረ ሊቅ ነበረ። ታዲያ ለኦሪት ሥርዓት ከነበረው ከፍተኛ ቅናት የተነሳ የክርስቶስን ተከታዮች በኃይል አሳድድ ነበረ። የመጀመሪያው ሰማዕት ቅዱስ እስጢፋኖስ በድንጋይ ተወግሮ ሲገደል የገዳዮችን ልብስ ይጠብቅ የነበረው ይህ ብርሃነ ዓለም ቅዱስ ጳውሎስ ወይም ደግሞ በቀድሞ ስሙ ሳውል ነበረ። ይህም ደግሞ በመጽሐፍ ቅዱስ ላይ ተመዝግቦልናል። ራሱ ደግሞ ሲናገር የሐዋርያት ሥራ ምዕራፍ 22 ቁጥር 20 ላይ ስትመለከቱ የሰማዕትህንም የእስጢፋኖስን ደም ባፈሰሱ ጊዜ ራሴ ደግሞ በአጠገባቸው ስቆም ተስማምቼ የገዳዮችን ልብስ እጠብቅ ነበረ ብሎ ተናግሯል፣ መስክሯል ማለት ነው። ስለዚህ ከመጠራቱ አስቀድሞ ብርሃነ ዓለም ቅዱስ ጳውሎስ ክርስቲያኖችን በማሳደድ ተግባር ላይ የነበረ ነው። ሊቀ ሰማዕታት ቅዱስ እስጢፋኖስ በድንጋይ ተወግሮ በሚገደልበት ጊዜ የገዳዮቹን ልብስ ሲጠብቅ የነበረ ነው። ታዲያ ክርስቲያኖችን ለማሰርና ለማሳደድ ከሊቀ ካህናቱ ደብዳቤ ይዞ ወደ ደማስቆ ሲጓዝ ሳለ በቀትር ሰዓት ላይ ከሰማይ የመጣ ታላቅ ብርሃን በዙሪያ አበራ። በዚህ ጊዜ ከፈረሱ ወደቀ። ከፈረሱም ላይ ወድቆ ሳለ ታላቅ የጌታ ድምፅ ሰማ። ቃሉ ምን ይል ነበረ ካልን የሐዋርያት ሥራ ምዕራፍ 8 ቁጥር 4 ጀምሮ ተመልከቱ። ሳውል ሳውል ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ለአንተ ይብስብሃል የሚል ቃል ወደ እርሱ መጣ። እርሱም በዚህ ጊዜ እየተንቀጠቀጠ ጌታ ሆይ አንተ ማን ሲል ጠየቀ። ድምፁም ታዲያ ከፍ ባለ ድምፅ አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ አለው። ከዚያ ዕለት ጀምሮ ሳውል ሙሉ ለሙሉ ተለወጠ። በሐናንያ እጅ ተጠምቆ በክርስቶስ አመነ። ስሙም ወደ ጳውሎስ ተለወጠ፣ ተቀየረ። ስሙም ጳውሎስ ተባለ። ወገኖቼ አጠራሩ ይህንን ይመስላል። ቅዱስ ጳውሎስ ከተጠራ በኋላ
ለክርስቶስ ወንጌል ሕይወቱን ሰጠ። በርካታ ሀገሮች ወንጌልን ሰብኳል። ወንጌልን በመስበኩ ምክንያት ደግሞ ብዙ መከራዎች ደርሰውበታል። ሌላ ጥፋት ኖሮበት አይደለም። የእግዚአብሔርን ቃል በማስተማሩ ምክንያት ብቻ ብዙ ስቃዮች ደርሰውበታል። የደረሰበትን መከራ ደግሞ ሲናገር ሁለተኛ ቆሮንጦስ ምዕራፍ 11 ቁጥር 23 ጀምሮ እስከ 25 ስትመለከቱ የደረሰበትን ነገር ሲናገር እንዲህ ይላል። በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆንኩ። አይሁድ አንድ ጊዜ ሲጎድል 40 ግርፋት፣ 5 ጊዜ ገረፉኝ፣ 3 ጊዜ በበትር ተመታው፣ 1 ጊዜ በድንጋይ ተወገርኩ ብሎ የደረሰበትን መከራና ስቃይ በጥቂቱ መዝግቦልናል ወገኖቼ። ታዲያ ብርሃነ ዓለም ቅዱስ ጳውሎስ ከእግዚአብሔር በተሰጠው ጸጋ በልብሱ ቀዳጅ ወይም ደግሞ በልብሱ ወይም በቀሚሱ ሕሙማንን ይፈውስ ነበረ። ብዙዎች ከተለያዩ ሕመማቸው በሽታቸው የቅዱስ ጳውሎስን ልብስ ሲነኩ ከሕመማቸው ይፈውሱ ነበረ። ጨርቁን ሲዳስሱ ከሕመማቸው ይፈውሱ ነበረ። የእሱን ልብስ እየቀደዱ ለሕመምተኞች ሲሰጡ እነዚያ ሕመምተኞች የእርሱን የልብሱን ቀዳጅ ጨርቅ በመንካታቸው ብቻ ከሕመማቸው ይፈወሱ ነበረ። ወገኖች ያስተውሉ። ሊቀ ሐዋርያት ቅዱስ ጴጥሮስ በጥላው፣ ብርሃነ ዓለም ቅዱስ ጳውሎስ ደግሞ በልብሱ በጨርቁ ሕሙማንን ይፈውሱ ነበረ። ታዲያ ብርሃነ ዓለም ቅዱስ ጳውሎስ ለተለያዩ አብያተ ክርስቲያናት የእምነት መመሪያ የሚሆኑ 14 ታላላቅ መልእክታትን በመጻፍ ለቤተ ክርስቲያን ታላቅ ሀብትን አትርፎልናል። ታዲያ ብርሃነ ዓለም ቅዱስ ጳውሎስ በዓለ ዕረፍቱ እንደምንድን ነው ቢሉ የቅዱስ ጳውሎስ ስብከት በሮም ከተማ እጅግ ከመስፋፋቱ የተነሳ የቤተ መንግሥት ሰዎችም ሳይቀሩ በክርስትና ማመን ጀመሩ። ካለማመን ወደ ማመን መምጣት ጀመሩ። ታዲያ በዚህ የተቆጣው ንጉሥ ኔሮን ቅዱስ ጳውሎስን ወደ ፍርድ ሸንጎ አቀረበው። ቅዱስ ጳውሎስ ግን ሰንሰለቱንና መስቀሉን ይዞ በነገሥታት ፊት ሳይፈራ የክርስቶስን አምላክነት መሰከረ። የሮም ዜግነት ስለነበረው ቅዱስ ጳውሎስ በሕጋቸው መሠረት ሳይገረፍ በአንድ ቅጣት ብቻ በሰይፍ ተሰይፎ ወይም ደግሞ አንገቱን በሰይፍ ተቆርጦ እንዲገደል ወሰኑበት። ምክንያቱም የሮም ዜግነት ስለነበረው። ሊቀ ሐዋርያት ቅዱስ ጴጥሮስ ግን የሮም ዜግነት ስላልነበረው እንዲገረፍም እንዲታሰርም እንዲሰቀልም ወሰኑበት። ብርሃነ ዓለም ቅዱስ ጳውሎስ ግን የሮም ዜግነት ስለነበረው እንደ ሕጋቸው መሠረት ሳይገረፍ ምንም ሳይደረግ በአንድ ቅጣት ብቻ በሰይፍ አንገቱን ተቆርጦ እንዲገደል ወሰኑበት። ታዲያ ብርሃነ ዓለም ቅዱስ ጳውሎስ ሊገድሉት ሲሉ ራሱ በመልእክቱ ላይ እንደተናገረው ፊቱን በብላቴናዋ መጎናጸፊያ ተሸፍኖ አንገቱን ለሰይፍ ሰጠ። በዚህ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ጀምሮ ስትመለከቱ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል አለ። አስተውሉ። ታዲያ ብርሃነ ዓለም ቅዱስ ጳውሎስ በዛሬቱ ዕለት ሐምሌ 5 ቀን አንገቱን ተሰየፈ። አንገቱን በሰይፍ ተቆርጦ ሰማዕትነትን ተቀበለ። ከዚያም በኋላ በሰማያዊ ክብር ተገልጦ ለዚያች መጀመሪያ ከመሰየፉ አስቀድሞ መጎናጸፊያ ለተቀበላት ብላቴና መጎናጸፊያዋን በመመለስ ታላቅ ተአምርን አድርጓል። ስለዚህ ዛሬ ሐምሌ 5 ቀን ብርሃነ ዓለም ቅዱስ ጳውሎስ ያረፈበት ሰማዕትነትን የተቀበለበት ዕለት ነው። ታዲያ አሁን የሰማነውን ከነዚህ ታላላቅ ሁለት የቤተ ክርስቲያን ምሰሶዎች ሕይወት ዛሬ የምንማረው 4 ታላላቅ ትምህርቶች አሉ። የመጀመሪያው ከነዚህ ቅዱሳን አባቶቻችን ምንድን ነው የምንማረው ስንል እውነተኛ ንስሐና መለወጥ ነው የምንማረው። ቅዱስ ጴጥሮስ ጌታን በድካም ሰዓት የካደ ቢሆንም እንኳን አምርሮ አልቅሶ በንስሐ ተመልሷል። ቅዱስ ጳውሎስም ደግሞ ቀድሞ ክርስቲያኖችን የሚያሳድድ የነበረ ቢሆንም ከጥሪው በኋላ ሙሉ በሙሉ ሕይወቱን ለወንጌል ሰጥተዋል። እግዚአብሔር የሰውን ያለፈ ታሪክ አይቶ ሳይሆን የአሁኑን የንስሐ ልብ አይቶ እንደሚቀበልና ታላቅ ክብር እንደሚያጎናጽፍ ከቅዱስ ጳውሎስና ከቅዱስ ጴጥሮስ ሕይወት እንማራለን። ወገኖቼ ትላንት በብዙ ኃጢአት ውስጥ እንኖር ይሆናል። ትላንትና
ወደ እግዚአብሔር የማያቀርብ ኃጢአት ይዞን ሊሆን ይችላል። ነገር ግን የትላንትና ታሪካችን እግዚአብሔር አምላክ እኛን ይቅር እንዳይለን አያግደውም። ይህንን ልናስተውል ያስፈልጋል። እግዚአብሔር አምላካችን የሰውን ያለፈ ታሪክ አይቶ ሳይሆን የአሁኑን የንስሐ ልብ ነው የሚያየው። ከእኛ የሚጠበቀው ትላንት ነፍሰ ገዳይ እንሆን ይሆናል። ትላንትና በዝሙት ሕይወት የረከስን እንሆን ይሆናል። ትላንትና በአንደበት ለመናገር የማይቻል እጅግ አሰቃቂ ኃጢአትን ሰርተን ሊሆን ይችል ይሆናል። ነገር ግን ያንን ኃጢአታችንን ከልባችን ሆነን ተጸጽተን አልቅሰን ንስሐ ብንገባ ያሁኑን የንስሐ ልባችንን አይቶ እግዚአብሔር አምላክ ዛሬም በሰፊ መዳፎቹ በሰፊ ምሕረት እጆቹ ዛሬም ይቀበለናል፣ ታላቅ ክብርንም ያጎናጽፈናል። ወገኖቼ ይህን ነው ከቅዱሳን አባቶቻችን ታሪክ የምንማረው። ጴጥሮስ በድሎ ነበረ፣ ክዶ ነበረ። ነገር ግን አምርሮ አለቀሰ። እግዚአብሔር አምላክ ንስሐውን ተቀበለው። ጴጥሮስ ቀድሞ ክርስቲያኖችን ያሳድድ ነበረ። እግዚአብሔር አምላክ ከጠራው በኋላ ሙሉ ሕይወቱን ለወንጌል ሰጠ። በዚህም ደግሞ እግዚአብሔር አምላክ አከበረው። ወገኖቼ ስለዚህ የመጀመሪያ ይህንን እንማራለን። ሁለተኛው ደግሞ ከብርሃናት ዓለም ከቅዱስ ጴጥሮስና ጳውሎስ ምን እንማራለን ስንል እስከ ሞት መታመንን ወይም ደግሞ ጽናትን ነው የምንማረው። ሁለቱም ሐዋርያት ምድራዊ ስቃይን፣ ግርፋትን፣ እስራትንና በመጨረሻም ደግሞ የሞት ፍርድን አልፈዋል። እኛስ ታዲያ ዛሬ ወገኖቼ ለሃይማኖታችን ያለን ጽናት ምን ያህል ነው? ለጥቂት ምድራዊ ጥቅም ስንል ሃይማኖታችንንና ሕሊናችንን አንሸጥም? ሁላችንም ራሳችንን ቆም ብለን እንጠይቅ ያስፈልጋል። ሐዋርያት ያሳዩን ምድራዊ ክብርን ሳይሆን የማያልፈውን ሰማያዊ አክሊልን መናፈቅን ያሳዩን። እኛ ግን ዛሬ ለምድራዊ ቁስ፣ ለምድራዊ ጥቅማ ጥቅም ብለን ስንቶቻችን ሃይማኖታችንን ቀይረን ይሆን? ስንቶቻችን ሕሊናችንንም ሃይማኖታችንንም ሽጠነው የሆኑ በገንዘብ? ወገኖቼ ይህንን ቆም ብለን እናስብ ያስፈልጋል። ስለዚህ ከእነርሱ ሕይወት የምንማረው ምድራዊ ክብርን ሳይሆን የማያልፈውን ሰማያዊ አክሊልን ነው የምንማረው። ሦስተኛው ደግሞ ታላቅ ትሕትናን ከእነርሱ እንማራለን። ቅዱስ ጴጥሮስ ሊሰቀል ሲል እንደ ጌታዬ ቀጥ ብዬ ልሰቀል አይገባኝም አለ። እንደ ጌታዬ ቀጥ ብዬ ልሰቀል አይገባኝም ማለቱ ታላቅ የትሕትና መገለጫ ነው። ቅዱስ ጳውሎስም ደግሞ ከኃጢአተኞች ዋና እኔ ነኝ አለ። በአንደኛ ጢሞቴዎስ ምዕራፍ 10 ቁጥር 15 ላይ ማለት ነው። እንዲህም ያለው ትሕትናውን ሲያስረዳን ሲነግረን ነው። ወገኖቼ እንዲህ ብሎ ነበረ በትሕትና ሲኖር የነበረው ቅዱስ ጳውሎስ። ስለዚህ እግዚአብሔር ትሑታንን እንደሚወድና ጸጋን እንደሚጨምርላቸው ከእነርሱ ሕይወት እንማራለን። ዛሬ በትሕትና ስንመላለስ እግዚአብሔር አምላክ ደግሞ ጸጋውን ይጨምርልናል። በትዕቢት የምንመላለስ ከሆነ ትዕቢተኞችን ያዋርዳቸዋል እንዳለ ትዕቢተኞች ይዋረዳሉ። ራሳቸውን ከፍ ከፍ የሚያደርጉ ዝቅ ዝቅ ይላሉ እንደተባለ ዝቅ ዝቅ ያደርገናል። ትዕቢተኛ ከሆንን ደግሞ ያዋርደናል። በትሕትና የምንንቀሳቀስ ከሆነ ደግሞ ጸጋውን ይጨምርልና ከፍ ከፍ ያደርገናልና ከቅዱሳን አባቶቻችን ታሪክ ይህንን እንማራለን። የመጨረሻው ደግሞ ለሰዎች መዳን አርያ መሆንን ከነርሱ እንማራለን። ሐዋርያት ሕይወታቸውን ሙሉ የኖሩት ሰዎችን ወደ እግዚአብሔር መንግሥት ለመመለስ ነው። እኛስ ታዲያ ዛሬ በኑሯችን፣ በአንደበታችን፣ በባህሪያችን ሰዎችን ወደ እግዚአብሔር እየሳብን እያቀረብን ነው ወይንስ ደግሞ በክፉ ምግባራችን እያራቅን? ይህንን ቆም ብለን እናስብ ያስፈልጋል። በክርስትና ሕይወታችን ለሌሎች ብርሃን መሆን እንዳለብን ያስተምሩናል። ስለዚህ ወገኖቼ ሕይወታችን፣ ኑሯችን፣ አኗኗራችን፣ ተግባራችን ሁሉ ክርስቲያናዊ ሊሆን ያስፈልጋል። ክርስቲያናዊ ሲሆን ደግሞ ለሌሎች አርአያ ይሆናል። ሌሎችን ካለማመን ወደ ማመን መመለስ መቻል ይኖርበታል ሕይወታችን ወገኖቼ። ስለዚህ ከቅዱሳን አባቶቻችን አንዱ ይህንን ነው የምንማረው። የምንሰማውን የመጽሐፍ ቅዱስ ቃል መስማት ብቻ ሳይሆን ደግሞ በኑሯችን ልንኖረው ያስፈልጋል። ስለዚህ ዛሬ ይህንን በዓል ስናከብር ታሪካቸውን በመስማት ብቻ ሳይሆን እንደ እነርሱ ሃይማኖታችንን ጠብቀን የፍቅርና የሰላም ሩጫችንን ጨርሰን የእግዚአብሔርን መንግሥት ለመውረስ ዝግጁ መሆን እንዳለብን በማሰብ ሊሆን ይገባል። ስለዚህ ዛሬ ስለምን እንደምናክብር አጥራ አድርገን ተመለከትን። እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር።
ነገር ግን እኛ የተማርነው ስለማናስተምር ያወቅነው ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት መርሃ ግብራችንን ከመጨረሳችን በፊት አንድ መልእክት ወደ እናንተ አስተላልፋለሁ። እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ የበረከት ስራዎች በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። እነርሱስ መቼ ነው የሚሰሩት? እንዴት ነው የሚሰሩት? እንዴት ነው መሳተፈው የምትሉ ሰዎች ካላችሁ የዚህ ቪዲዮ የኮመንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ተጭናችሁ ሙሉ ዝርዝር መረጃው በጽሑፍ ይመጣላችኋል። ያንን ጽሑፍ አንብባችሁ እዚህ የበረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን ሁላችንን የሚበረከቱ ተካፋዮች ያድርገን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳጥብቆ ያስተማረን የመከረን ገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።